ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ እንደዚህ አይነት የሄልዚ ምግብ አሰራር ማየት ከፈለጋችሁ ይሄን አካውንት ላይ ሰብስክራይብ ማድረጋችሁን እንዳትረሱ ይሄ ቪዲዮ ዩስፉል ከሆነ ሼር ማድረጋችሁን እንዳትረሱ ዛሬ ሚትቦል አሰራር ነው የምናየው እነዚህ ምግቦች በሄልዚየር መንገድ ወይም ደግሞ ጥሩ ምግብ እየበላን ዌት ሎዝም ሊሆን ማስል ጌንም ቢሆን እንድናረግ የሚያግዙን ምግቦች ናቸው ሶ መጀመሪያ ስጋችንን የምግብ ሚዛናችን ላይ እንመዝናለን ማለት ነው ሶ እኔ የምጠቀመው ወደ 200 ግራም የሆነ ስጋ ነው እናንተ ግን እንደ ማቅረብ እንደምትፈልጉት መስራት እንደምትፈልጉት ፖርሽን ለ3 ሰው ነው የተሰራው ዲቫይድ አድርጋችሁ ወይም አካፍላችሁ መጠቀም ትችላላችሁ ማለት ነው ሚዛን ምን ተጠቀመው ለምንድነው አንዳንዴ ትንሽ ነው ለምናስበው ምግብ ብዙ ሊሆን ስለሚችል ነው ከዛ በኋላ አሁን የተፈጨ ስጋችንን የመዘነውን በቆንዶ በርበሬ በሚጥሚጣና ትንሽ የተፈጨ የዳቦ ጨው አድርገን እንዲያያዝ እንጠቀልለው እንጨምራለን ከዛ በኋላ እኔ መከለሻ ጨምራለሁ ቴስቱን ስለምወደው እናንተም የሚመቻችሁ ከሆነ ማረግ ትችላላችሁ የሆነ አይነት ቴስት ይሰጣል ደስ የሚል ማለት ነው ከዛ በኋላ በጨፋንታ ክኖር ነው የምጠቀመው ላይክ አይ ሳይድ ሱም ቴስቱ ፐርሰናል ፕሬፈረንስ ነው እኔ በራሴ የሚመቸኝ ቅመሞቹ እናንተ እንደሚመቻችሁ የምትወዷቸውን ቅመሞች እዚህ ላይ መጨመር ትችላላችሁ ማለት ነው ሶ የመያያዝ ባህሪ በደንብ እንዲኖረው እንቁላላችንን እንጨምራለን and of course ፕሮቲንም ስላለው ጎላችንም ትልቁ እሱ ስለሆነ እንቁላላችንን እንጨምራለን ማለት ነው እኔ የጨመርኩት አንድ ሙሉ እንቁላል አንዱ ደግሞ የእንቁላሉን ነጩን ክፍል ብቻ ነው እናንተ እንደሚመቻችሁ አድርጉት ማለት ነው ከዛ ሽንኩርት ጨምራለሁ ትንሽ ለፍሌቨር ከትፌ አድቅቄ አማስላለሁ አዋህዳለሁ በሱን በደንብ አድርጌ ማለት ነው በእጄ ነው የሚመቸኝ በማንኪያ ምናምን እንደተመቻችሁ ሶ እንደዚህ በደንብ ያዝ ሲል በክብ አድርገን ጠቅልለን እንዲዳረስ እናገላብጠው እንደዚህ አይነት ሼፕ አድርገን እናስቀምጣለን ማለት ነው ብዙ ጊዜ በተለያዩ ምክንያቶች ያው ከአንዳንድ ባለሙያዎችም የተነሳ በጤናማ መንገድ መብላት በጣም ቦሪንግ እንዲሆንና ወይም ሰላጣ ብቻ መብላት ብዙ ሰው እንዲመስለው ተደርጎ ፕሮጀክት ተደርጓል ይሄ ግን ትክክል አይደለም በጤናማ መንገድ ምንም አይነት ምግብ ኦልሞስት መዘጋጀት ይችላልና እኔም እዚህ ላይ እሱን ነው በመጀመሪያው የምግብ ቪዲዮ ለማሳየት እየሞከርኩኝ ያለሁት ማለት ነው በጣም ፋን ነበረ ይሄን ነገር መጠቅለል ኤኒዌይስ እስኪግል ድረስ ደግሞ እናደርጋለን ድንችን እንወስድና ሳይድ ማረጋውን እየሰራው ማለት ነው ድንቻችንን እንወስድና እኔ ቀድሜ ይሄን ስለመዘንኩት ነው እንዳልኩት መጀመሪያ ላይ እንደ ጎላችሁ ነው ፖርሽኑ የሚሆነው ስለዚህ እሱ ድንቻችንን ከትፋለን ከዛ በኋላ ልክ ዘይቱ ሲግል ደግሞ ሚትቦላችንን እንጨምራለን በመጀመሪያ ስናረጋው በአንድ ሳይድ እናረጋዋለን ከዛ በኋላ እያየን በሁሉም ሳይድ ኢኳሊ እንዲበስል ሚትቦሉን እናገላብጠዋለን ማለት ነው ይሄ ተሰሩ አንዳንድ ሰዎች በጣም ኤክሰስ ዘይት የሚፈልግ ይመስላችኋል ቢቻል ነንስቲኪ ፓን ላይ አድርጋችሁ እንደዚህ አይነት ፓን ላይ አድርጋችሁ መስራት ካልሆነ ደግሞ በደንብ ማሟሸት ያላችሁንም እንጂ ብዙ አያስፈልገውም ዘይት ከዛ በኋላ እንዳልኳችሁ እያገላበጥን እንዳበሳሰሉ እያገላበጥን ቼክ እናደርገዋለን ማለት ነው በደንብ እንደዚህ ብራውን ሆኖ ክሪስፒ የሆነ እንትን ሲይዝ ወደ ሌላኛው ሳይድ እያለን እንቀይረዋለን
ጥሬ ውስጡ እንዳይሆንብን በደንብ ኢች ሳይድ ነው መገላበጥ ያለበት። እዛ ድንቻችንን ከትፈን ያዘጋጀነውን በቃ እናደርግና በምንፈልገው አይነት ስፓይስ ሻይፑ እንደፈለጋችሁ ማድረግ ትችላላችሁ። በምንፈልገው አይነት ስፓይስ እናደርጋለን ማለት ነው። ይሄ ማለት ምንፈልገውን ቅመም ምንፈልገውን ቴስት እንዲይዝልን እንጨምራለን ድንቻችን ላይ ማለት ነው። እጅሽን አያቃጥልሽም ወይ እንዳትሉኝ። እኔ በቆንጆ መልኩ በተቃራኒዎቹ ሳይድ በሁሉም ሳይድ በስሏል። ድንቻችንን በደንብ እናላውሳለን ሳይድ ስለሚያስፈልገን። ከዛ በኋላ ኦቨን ይሄ ፓትራ ላይ እንድንከተው እኔ እንትኑ ስለቀባሁት ነው። እናንተ ምንድን ነው የሚባለው ወረቀት አለ ከስር የሚነጠፍ እንዳይዝ፣ እሱን አንጥፋችሁ ድንቻችሁን በዚህ መልክ ትዘረጋላችሁ። ስፔሻሊ ይሄ ቺፕስ የምትወዱ ሰዎች በዚህ መንገድ ቺፕስን መስራት ትችላላችሁ። የኔ ሳይድ እንደዚህ ነበረ። በመቀጠል ቲማቲማችንን እናዘጋጃለን። ምክንያቱም ሰላጣ ደግሞ ልንሰራ ስለሆነ ማለት ነው። ቫራይቲ ደስ ይለኛል፣ ለዛ ነው። ኦፕሽናል ነው እናንተ ማትወዱ ከሆነ ግን ሰላጣ በዚህ መልኩ መመገብም ስለሚያስደስተኝ ነው። ኪውከምበር ሳላድ ነው የምንሰራው። ቲማቲማችንን እንከትፋለን። ኪውከምበራችንን እንከትፋለን። እኔ ደቀቅ ሲል ነው ደስ የሚለኝ፣ ትልልቅ ሲሆን አልወድም። ስለዚህ አንዱን ለምንድን ነው በመስመር አግድም አንዱን ለ4 ጊዜ ምናምን ከትፌ እንደ ሽንኩርት ነው የምከትፈው። ኪውከምበር ሳላድ ማለት በጣም ቀላል የሆነ ሰላጣ ነው። በማክሮ ኒውትሪየንትስ ደግሞ በጣም ሪች ነው። ስለዚህ ምግባችሁ ላይ የጨመራችሁ ብትመገቡት በጣም ይጠቅማችኋል፣ ቤኔፊሻል ነው። እና ደግሞ ይሄ ሌተስ ወይም ደግሞ የዋናውን የቅልጠሉን ሰላጣ ማትወዱ ከሆነ ይሄ በጣም ጥሩ ቅያሪ ነው። ያው ሽንኩርት እኔ እስከ ረጅም ጊዜ ድረስ አልወድም ነበር። ሽንኩርት ማትወዱ ሰዎች ካላችሁ ይሄን መዝለል ትችላላችሁ። ካልሆነ ደግሞ ትንሽዬ ማድረግ ትችላላችሁ ለፍሌቨር። በመቀጠል ቢናችንን እንመዝናለን። ይሄ ቦሎቄ ነው። አይ ቲንክ ሬድ ቢን ቦሎቄ ነው። እኔ ወደ ኦልሞስት 100 ግራም የሚሆን ቦሎቄ ነው ያረኩት። እናንተ እንደፈለጋችሁት ማድረግ ትችላላችሁ። ቴስቱን ስለምወደው ነው፣ ከለሩን የሚያመጣውን ከለር ስለምወደው። በዛ ላይ ቢኖች በጣም በፕሮቲን የበለጸጉ ናቸው። ስለዚህ ብናካትታቸው ስለሚጠቅመኝ ሞር ፕሮቲን ሪች የሆነ ምግብ ነው የሚሆነው ለኔ። እንደዛ ሲሆን ደግሞ ቶሎ አይረበኝም ወይ ክሬቪንግ አይኖረኝም። ጣፋጭ ነገር ምናምን አምጪ አይለኝም ሰውነቴ፣ ሆዴ ሙልት ስለሚል ማለት ነው። በመቀጠል ሎሚ ወይም አቸቶ፣ እኔ ሎሚ ፕሪፈር ስለማድረግ ነው። ሎሚያችሁን ታረጋላችሁ። ከዛ ትቀመማላችሁ። ኦሊቭ ኦይል ታረጋላችሁ። ከዛ ማዋሃድ ነው፣ በቃ ደረሰ ማለት ነው። ይሄ በጣም ቀላል ነው። በመቀጠል ለሚትቦሏችሁ ሶስ ትሰራላችሁ ወይም ስጎ እንሰራለን ማለት ነው። ይሄ በመጀመሪያ የተዘጋጀ ስጎ ነው። ይሄ ፓስታ ስጎ ምናምን ነው፣ ምንም ኮምፕሊኬትድ የሆነ ነገር የለውም። ወተት ትንሽ አረጋለሁ እኔ 2 ማንኪያ 3 የሻይ ማንኪያ 2 የ3 የሻይ ማንኪያ ወተት ትጨምራላችሁ። እንደ ሳይዙ ነው፣ ግን እንደምትሰሩት ሳይዝ ነው።
ከዛ በኋላ በደንብ አማስላለሁ ሲመር እንዲያረግ። ከዛ በመቀጠል ይሄ ልክ በደንብ ተንተክትኮ እንትን ካለ በኋላ እንትኖቼን ሚትቦሎቼን ጨምሬ ሶስ ይሆናል ማለት ነው ማስተካከል ጀምራለሁ። ቅቤ የምትወዱ ሰዎች ከሆናችሁ እንደኔ ኦቼ በጣም ጤናማ የሆነ የቅቤ ሰብስቲቲዩት ነው፣ ወይም ቅቤን የሚተካ ነገር ነው። ካሎሪውም ጥሩ ሆኖ በጣም ትንሽ ነው ካሎሪው። ከዛ በቃ ሪፕሌስ ማድረግ ብቻ ነው ሚትቦላችሁ። ያገላበጣችሁት እዛው በደንብ እዛው ላይ ሶክ እንዲያደርገው ወይም ደግሞ ምንድነው የሚባለው እንዲዋሃድ ከስጎ ጋር ታረጉታላችሁ ማለት ነው። ወደ መጨረሱ እየተቃረብን ነው፣ ማቅረብ ነው የሚሆነው ቀጥሎ። ስለዚህ ወጥቷል ድንቻችን፣ ቅድም ኦቨን ውስጥ የከተትነው ሳይዳችን። እዛ እንመዝናለን። ሩዝ ነበረኝ እኔ ከዚህ በፊት ተሰርቶ የተቀመጠ እንደ ሳይድ ልጠቀምበት ማለት ነው። ካርቦሃይድሬት ሶርስ ስለሚያስፈልገኝ፣ ካርቦሃይድሬት ምንጭ ስለሚያስፈልገኝ ሩዜን መዘንኩኝና ሩዜን ጨምራለሁ እንደ ሳይድ። ከዛ በኋላ ሰላጣችንን ቀጥሎ ከጎን እናደርጋለን። እንዴት እንደሚያምር ከለሩ ሁላ አንድ ላይ ሲታይ በጣም ነው የሚጣፍጠው። በመቀጠል ሰላጣ እንደ ፖርሽናችሁ ታደርጋላችሁ። ከዛ በኋላ ሚትቦላችንን ፋይናሊ እንጨምራለን ማለት ነው። በጣም ነው የሚያምረው። በጣም በቆንጆ መልኩ ነው ተርናውት ያደረገው። ሞክሩትና እንዴት እንደሆነ ትነግሩኛላችሁ። ምግብ ከለር ሲኖረው በብዛት ብዙ አይነት ማክሮዎችን ኬሪ ያደርጋል፣ ይይዛል እና በጣም ደስ ይላል። አፒታይዚንግ ነው ለመብላት ራሱ።